ገባብኝ ትንሽ ለአዘጋጆቹ ለደረሰውና ሌሎች በዚህ ስራ ላይ የተሳተፉ አጋር አካላት የምስጋና ፕሮግራምና ልዩ የሙዚቃ ዝግጅት እዚህም ስላለ እንዳንለያይ አደራ እንላለን። እንዳገባባችን አወጣጣችንን በክብር አሳምረን እንወጣለን ማለት ነው። ተው በቃ ምን ልተው? መዝፈንህ ነዋ። መርቆን ሸኝቶን አስይዞን ምናምን የምትለው ለምን ተዋለሁ? መርቆን ሸኝቶን ቦሌ ድረስ መጥቶ ባንዲራ ሰጥቶን እኮ በቃ እኮ በቲቪ በሬዲዮ እኮ ኢንተርቪው ሰጥተህ እኮ ነው የመጣው። አሁን ተው በቃ። ወይ ሰው ከሀገሩ ከወጣ ጸባዩ ይለወጣል የሚባለው ለካ እውነት ነው። ማን ነው ያለው? ያ አርጊቲ ነው። አርጊቲ አይደለም እኔ ነኝ። ስማ ፈራህ እንዴ? አንተ የቡድኑ አምበል ከፈራ ሌላ ምን ሊሆን? ስማ ጋዜጠኛ ያለውን ረሳኸኝ? አድማጮቻችን በአሁኑ ሰዓት የኢትዮጵያ ብሔራዊ ቡድን አምበል ሲሳይ ረጋሳ አጠገቤ ይገኛል። ሲሳይ ረጋሳ እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከቱኒዚያ አቻው ጋር የመጨረሻውን ጨዋታ ለዓለም ዋንጫ ለማለፍ የሚያደርገውን ዛሬ በጣሊያን አቆርጦ ቱኒዚያ ይገባል። ይሄ እንዴት ታየዋለህ? እናሸንፋለን። ቱኒዚያ አይደለም አርጀንቲናም ሆነ ብራዚል ቢመጣ እናሸንፋለን። አላልኩም እናንበረክካቸዋለን። አላልኩም? የዓለም ዋንጫን ከረጅም ጊዜ በኋላ ሊያነሳ የሚችል ቡድን አለን። አላልኩም? ተው አንተ አላልኩም። ሁለት እድል ስላለ እንደምንም ጠንክረን ለማሸነፍ እንሞክራለን። ለነገሩ 30 ጋዜጠኛ ጠይቆ 30 መልስ ስለመለስ ብሉንም አታውቅም። በእርግጥ ብዙ ተናግሬያለሁ። ያልኩት ግን ተመሳሳይ ነገር ነው። የተቻለንን ያህል እንሞክራለን። እንሟሟታለን። እስቲ አስበው፣ ማሸነፍና እኩል ለእኩል መውጣት እየቻለን እንዴት ብለን ነው የምንሸነፈው? ቱኒዚያ ጠንካራ ቡድን ነው ያለው። ይሁና፣ እንሟሟታለን። ያማል እንዴ? እስቲ እንግዲህ ምን ሆነሃል? እዚህ ጣሊያን ደርሰን እዚህ ሆቴል ውስጥ ከገባን ጀምሮ ስሜት ግን ልክ አይደለም። አይ ደህና ነኝ። ስማ አይዞህ፣ እዚህ እኮ ለ12 ሰዓት ነው የምንቆየው። ከዛ ወደ ቱኒዚያ እንገባለን። አውቃለሁ። ቱኒዚያን ደግሞ እናውቋልና ሲሳይ አምበል ሲሳይ ረጋሳ ሲረፍ ምን ሆነሃል? አዲስ አበባ ሰላም አይደለም እንዴ? አይ ሰላም ነው። ባለቤት ጽንሱ ምን በዚህ ሳምንት ውስጥ ትገላገላለች አይደል? ዛሬም ነገም ሊሆን ይችላል። ታዲያ ነው ምን ያስጨንቃል? አይ መጨነቅ አልተጨነኩም። ሐኪሙ ጥሩ ሁኔታ ላይ እንዳለች ነግሮኛል። ይሄን ሐኪም ቤት ናት። ሰላም እንደምትሆን ተስፋ አድርጋለሁ። ታዲያ ምን አለ? አደራ ተሸክመህ እኮ ነው የመጣኸው። አደራ ያማል። የለም
ይሁን አንተን ካገኘው ምንም አይደለም። ይኸውልህ ብታንስም ለሁሉም ተጫዋቾች ጥቂት ስጦታ ይዤ መጥቼ ነው። ይቅርብ። ምን ነው ስጦታ አይደለም እኮ ስጦታው ይቅርብ። ስጦታ ስትሰጥ ይቅርብ ይባላል። አስፈላጊ ሲሆን ምን ነው ወጣቷ በደህና አይደለም? ድሮ ሰው ቤት ዝም ብዬ ገብቼ ስበላ እናቴ ትቆጣኝ ነው። ደህና ነህ? ጤናህ? ድግስ ላይ በክብር ሰርግ ላይ ወይ ግብዣ ላይ ተጠርቼ ካልበላሁ ዘውዬ ጎረቤት ከገባው እናቴ ቀላጭ ብላ ትገፈኝ ነው። ታዲያ ከኔ ስጦታ ጋር የእናትህ ንግግር ምን ያገናኛል? ይገናኛል። ከየትም ቃልማችሁ ታመጡና ከየትም ቀላውጣችሁ ታመጡና ትሰጡናላችሁ። ፈሪ ካዲ ታደርጉናላችሁ። ይህ ነውር ነው። ነውር። እሺ ልሂድ። ወዴት መሄድ? እርግቲ ጎረቤት በጠዋት ሲበር ይመጣና ባልኖርንበት ዋልን ይለኝ ነው። አሁን ይገባል። ማን ያልከኝ? እርግቲ ደንበል ክህደትን እንደሸሸው እንደተከተለው የኖረ ምስኪን ነው ይለኝ ነው። ዛሬ ነው ይገባል። ደንበልን ያውቁታል። እኔ ከሀገሬ ከወጣሁ ቆይቻለሁ። ደንበል የሆነ ሰው አይደለም። ደንበል የጸጋዬ ገብረመድህን የፈጠራ ገጸ ባህሪ ነው። እርግቲ ነው መጽሐፉን ሰጥቶኝ ያነበብኩት። ደንበል ክህደትን እንደሸሸው እንደተከተለ የኖረው ምስኪን ነገር ሁላችን ያልሆነው ናችሁ ተብለን የተቀበልን አይነት ደንበል እንኳን ተከራክሮ ነበር። ከበላይ ዘለቀ ጋር አብሮ የታሰረ አርበኛ፣ የውሸት አርበኛ፣ የፌክ አርበኛ ለመኖር ሲል አርበኝነትን ተጸየፈው፣ ሸሸው። ግን ነህ ብለው ፈረደ። ያልሆነው ያሳዝነው እኛ ያለ ፍላጎታችን ያልሆነው መሆናችን በግድ ዋክተነዋ አያሆ ማታ ነው ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ማለት ነው። ምን ያወራል? ስማ ደንገጥ ቆፍጠን በል ሲሳይ ደንግጥ። ካልደነገጥክ አታሸንፍም። ካልደነገጥክ አትተባበርም። ካልተባበርክ አታሸንፍም። ሲሳይ ወላቱ ሄሎ አዲስ አበባ? አዎ እኔ ነኝ። አዎ ሰላም ገብቻለሁ። በሆቴል ስልክ የሆነው ይሁን ብዬ ነው የምደውለው። እንዴት ናት? ሆስፒታል ናችሁ? እሺ ደውላለሁ። ሽሮ ነሽ? በርበሬ ነው? ሚጥሚጣ፣ ቋንጣ፣ ድርቆሽ ምንድን ነው የተላከልሽ? ይዞልሽ የመጣው ማነሽ? እነሱን ፈልጌ ነበር። ይቅርታ የኔ መቤት ወጣ ብሏል። አረፍ በይ እባክሽ። ይቅርታ
ነገ ነው የምትቀሩት? የለም ማታ ነው። ዛሬ ትራንዚት ነው እዚህ ያረፍነው። አውቃለሁ። ይቆይ ይሆን? አይ ይመጣል። እቃ ለማቀበል እኮ ነው ይመጣል። ታዲያ ለምን ወጣ ብላችሁ ሮምን ዞር ዞር ብላችሁ አትጎበኙ? ወይስ ቃል የላችሁ? አይ የሚጎበኙ አሉ። እኔ እዚሁ መሆን መርጬ በጣም ደስ የምትል ከተማ ናት። ብትወጡ ብታየው በጣም ትወዷታላችሁ። አንቺ እዚህ ነው የምትኖሪ? ቆይተሻል ከሀገር ከወጣሽ? ቆይቻለሁ። ያኔ ነገሮች ሁሉ ከሀገር በሚያስወጡበት በዛ ጊዜ